ሰላም የኢትዮ ጓዳ ቤተሰቦቻችን እንዴት ናቸው? ዛሬ ይዘንላችሁ የምንቀርበው አንድ ፕሮግራም አለ። ይሄም ግብረገብ የሚለውን ርዕስ ላይ ዛሬ አንዳንድ የተወሰኑ ሀሳቦቻችንን እናንጸባርቃለን። ተመልካቾቻችንን በኮሜንት ሴክሽኑ ስር ግብረገብ ማለት ምን ማለት ነው? አድማጭ ተመልካቾቻችን እናንተም ግብረገብን የተረዳችሁበት ሐሳቡ ምንድነው የሚለውን ከናንተም እስቲ በኮሜንት ሴክሽን ስር ግብረገብ ማለት ምን ማለት ነው ለናንተ? ሚስተር ኤክስ ግብረገባዊ ነው፣ ሚስተር እገሌ ድርጊቱ ወይንም ከሐሳቡ ከአክሽኑ ተነስተን ግብረገባዊ ነው የሚል ድምዳሜ ላይ እንደርሳለንና ግብረገብ ማለት ለናንተ ምን ማለት ነው? ይሄን የናንተን ሐሳብ በኮሜንት ሴክሽን ስር እንድታስቀምጡልን እንፈልጋለንና ሐሳባችሁን ሼር እንድታረጉን እንፈልጋለን። ከዛ ውጪ ወደ ግብረገብ ምንነት ስንገባ ግብረገብ ማለት እያንዳንዱ ሰው ከሌሎች ግለሰቦች አንፃር ከራሱ መብት፣ ነፃነት፣ ፍላጎት፣ እድገትና ሌሎች ነገሮች አንፃር ማድረግ የሚገባውን ማድረግ የማይገባውን መሆን የሚገባውን መሆን የማይገባውን ጠባዮች ወይንም ድርጊቶች የሚደነግግ ወይንም ብይን የሚሰጥ ነውና ግብረገብ ማለት እንደ ማህበረሰብ ትልቁ ማህበረሰብ ዶሚናንት ግሩፕ የሚያጸድቃቸው በባህል ደረጃ የሚግባባባቸው ነገሮች አሉና ያ ዶሚናንት ግሩፕ ልንከተላቸው ይገባል። እነዚህ ነገሮች የማህበረሰቡ ሊከተላቸው ሊያደርጋቸው የሚገባቸው ነገሮች ናቸው ብሎ የሚያስቀምጣቸው ናቸውና እነዛ ነገሮች ግብረገብ በጥቅሉ ግብረገብ ሆነው እንደ ማህበረሰብ የምንከተላቸውና ልንከተላቸው የማይገቡ ነገሮች ናቸው ብሎ ያስቀምጣል። ከዛ ውጪ ከግብረገብ ምንነት በዚህ ልክ ካየን የግብረገብ ምንጭ የሆኑ አካላት አሉና የግብረገብ ምንጭ ናቸው ተብሎ ከሚጠቀሱት መካከል መጀመሪያ ቤተሰብ ወይንም ፋሚሊ የምንለው ነውና ቤተሰብ የመጀመሪያው የግብረገብ ምንጭ የግብረገብ ምንጭ በመሆን ያገለግላል። በቤተሰብ ውስጥም ወላጅ የምንለው ትልቁን ድርሻ ይወስዳልና ወላጅ አባት ወይንም እናት የምንለው የግብረገብ ምንጭ ሆነው ከትውልድ ወደ ትውልድ ያንን ግብረገባዊ ግዴታችንን ከማስተላለፍ አንፃር የመጀመሪያውን ሮል ይጫወታሉ። እዛው ቤተሰብ ውስጥ ፋሚሊ የምንለው ውስጥ ከወላጅ ቀጥሎ እህትና ወንድም የራሳቸውን ሚና ይጫወታሉ። ግብረገብ ቤተሰቡን የግብረገባዊ ግዴታ የማሳደግ ወይንም ይሄ ሞራል ቫልዩን ማሳደግ ላይ ትልቁን ድርሻ ይወጣሉና የመጀመሪያው ፋሚሊ ነው። በሁለተኛ ደረጃ የሚቀመጠው ሶሻል ኢንተራክሽን ወይም ማህበራዊ መስተጋብሩ ነው። ማህበራዊ መስተጋብር ከምንለው መካከል በመጀመሪያ ደረጃ የምናገኘው ያቻ ግፊት ነው። ያቻ ግፊት የምንለው ፒር ፕሬሸር የምንለው ፖዚቲቭሊም ኔጋቲቭሊ የግብረገብ ምንጭ ሆነው ያገለግላሉና ፒር ፕሬሸር ወይንም ያቻ ግፊት የምንለው ከዛ ቀጥሎ ካቻ ግፊትም ቀጥሎ የማህበረሰብ ኢንቫይሮንመንቱ በራሱ የግብረገብ ምንጭ ሆኖ ያገለግላል። ከማህበረሰብ በመቀጠልም ተቋማት አሉ። ትምህርት ቤት የግብረገብ ትውልድ ግብረገብ ምንጭ ሆነው ወይንም ግብረገባዊ ግዴታውን ወጣቶችን ሌሎች የማህበረሰብ ክፍሎች እንዲጠብቁ ከሚረዱ ትልቅ ተቋማት መካከል ትምህርት ቤት አንደኛው ነውና ትምህርት ቤት የግብረገብ ምንጭ ሆኖ በማገልገል ከፍተኛው ሚና ይጫወታል። ከዛ ከትምህርት ቤት በመቀጠል የሃይማኖት ተቋማት ሪሊጂየስ ኢንስቲትዩሽንስ የዜጎችን ወይንም የወጣቶችንም የትውልድ የስነ ምግባር ግንባታውን ከፍ በማድረግ የዜጎችን የግብረገብ ምንጭ በመሆን ድልድይ በመሆን ያገለግላሉና በሁለተኛ ደረጃ ያስቀመጥነው የሶሻል ኢንተራክሽን ስር ያሉት ያቻ ግፊት ማህበረሰብ፣ ትምህርት ቤት፣ የሃይማኖት ተቋማትና ሌሎች የግብረገብ ምንጭ በመሆን ያገለግላሉ።